በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን አሜሪካ ደቀ መዛሙርት ቤተክርስቲያን በአፋን ኦሮሞ አገልግሎት ለመስጠት እንቅስቃሴ መጀመሩ የሀገረ ስብከቱ ሊቀ ጳጳስ ላይ የተለያዩ ጫናዎች እየደረሱ መሆኑን ገለጸ። ለብዙ ዓመታት ብፁዕ አቡነ ዩስጣጢዮስ የሚኒሶታና አካባቢዋ ሊቀ ጳጳስ ሆነው ሲያገለግሉ ቆይቷል። ይሁን እንጂ በቤተክርስቲያኗ ውስጥ በአፋን ኦሮሞ በተለያዩ አገልግሎቶችን ለመስጠት የተጀመረውን እንቅስቃሴ በመደገፋቸው የተለያዩ ጫናዎች እየደረሱ ባቸው መሆኑን የሰሜን አሜሪካ የደቀ መዛሙርት ቤተክርስቲያን ከጻፈው ደብዳቤ ለመረዳት ተችሏል። ዝርዝር አለን። በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ለረጅም ዓመታት የብሔር ብሔረሰቦችና ሕዝቦች በየራሳቸው ቋንቋ የመገልገል መብታቸውን ተነፍከው ቆይቷል። ይህ ደግሞ ከቅርብ ዓመታት ወዲህ በሀገር ውስጥና በውጪ ሀገራት በሲኖዶሱ ላይ ተቃውሞን ቀስቅሷል። በዚህም የተነሳ የኦሮሚያና የብሔር ብሔረሰቦች ሲኖዶስ ተቋቁሞ በየራሳቸው ቋንቋ አገልግሎት የሚሰጡና የሕዝቡን ባህልና ወግ ጠንቅቀው የሚያውቁ 25 ኤጲስቆጶሳት መርጧል። የትግራይ ክልል ኦርቶዶክስ ተዋሕዶ ክርስቲያንም የራሱን ሲኖዶስ አቋቁሞ ለ9 ኤጲስቆጶሳት ሹመት ሰጥቷል። እንደ ሀገር ውስጡ ሁሉ በውጪ ሀገራት በሚገኙ ሀገረ ስብከታትም በራሳቸው ቋንቋ በሚያገለግሉ አባቶች ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ መልእክተኞችና ደጋፊዎች ጫና እየደረሰባቸው ይገኛል። የሰሜን አሜሪካ ደቀ መዛሙርት ቤተክርስቲያን በጻፈው ደብዳቤ ላይ የሚኒሶታ ሀገረ ስብከት ሊቀ ጳጳስ በሆኑት ብፁዕ አቡነ ዩስጣጢዮስ ላይ የተለያዩ ጫናዎች እየደረሱ መሆኑን ገልጿል። በሀገረ ስብከቱ በአፋን ኦሮሞ አገልግሎት ለመስጠት የተጀመረውን እንቅስቃሴ በመደገፋቸው ምክንያት ነው በአቡነ ዩስጣጢዮስ ላይ ጫና እየደረሰ ያለው ይላል ደብዳቤው። ለኦሮሞ ሕዝብ ጥላቻ ባላቸው ቡድኖች አባታችን በሀገረ ስብከቱ እንዳያገለግሉ ልዩ የስም ማጥፋት ድርጊቶች ተፈጽሞባቸዋል ያለው የደቀ መዛሙርት ቤተክርስቲያኑ ደብዳቤ ለሀገረ ስብከቱ የሚሰበሰበው በጀት እንዳይሰበሰብ አድርጓል ብሏል። በተጨማሪም የሃይማኖቱ ተከታዮች ምንም አይነት ስጦታ እንዳይሰበስቡ በቡድኑ ጫና በመደረጉ ምክንያት አባታችን የመጠለያ ክፍያ መክፈል አልቻሉም በማለት ይገልጻል ደብዳቤው። ይባስ ብሎ የቤተክርስቲያኗን ሕግ በሚጻረር መልኩ በፊታችን ቅዳሜ ለሚከበረው የመስቀል የዳመራ በዓል አከባበር ስነ ስርዓት ላይ ሀገረ ስብከቱን እየመሩ ካሉት አባት ዕውቅና ውጪ ሌላ ጳጳስ ጋብዟል። ይህ ተግባር ደግሞ የቤተክርስቲያኗን አንድነት የሚያፈርስ በአፋን ኦሮሞ አገልግሎት ለሚሰጡ አባቶች ያላቸውን ከፍተኛ ንቀት የሚያሳይና የሰባኪውን ተሳትፎ የሚፈታተን በመሆኑ ከድርጊታቸው ሊጠነቀቁ ይገባል በማለት አሳስበዋል የደቀ መዛሙርት ቤተክርስቲያኑ። በመጨረሻም በሰሜን አሜሪካ የሚኖሩ የኦርቶዶክስ ተዋሕዶ ምዕመናንም ይህን አውቀው ከአባታችን ጎን እንዲቆሙና በአፋን ኦሮሞ ለሚጀመረው አገልግሎት ድጋፍ እንዲሰጡ በማለት ጥሪ አስተላልፈዋል።